የነዛን ማህበረሰብ ካልቸር ለስራ ካልክ ሄደ የሆነ ነገር ማወቅ መቻል አለብህ እኔ ነዛ ነው አብሶሉትሊ ካላወቀው በጣም ብዙ ሰው ነው የምታስቆጣው ብዙ ሰው ነው ግራ የምታጋባ ፋውጠታ ላሊበላ ካላለች ዘፈኑን ተጠቅማለች እኮ ግን የነሱን ካራክተር አይደለ እንትን ያለችው የተገበረችው ቪዲዮ ላይ እንደ ላሊበላ ሆነ የሰራችው ሶ ያ ላሊበላ ሆነ ሲሰራ ያ ላሊበላ አይባልም በቃ በዛ መልኩ እነሱ የላሊበላ ህዝብ በዛ አይደለም ሪፕሬዘንት የሚደረገው ኦኬ እኛ ሰፈር ይመጡ ነበር በጧት ይመጡና ብረበራችን ውስጥ አፋቸው ላሸው ልቀው ይሉ ነበር እኔ እንደውም አንዴ ምን አርግ ያለው መሰለ አልዋሸም ታሚ ከላይ ውሃ ልኬባቸው ውሃ በሜሴጅ ከላይ ልከባቸውና ብዙ ደግሞ ተሳዳቢ ናቸው እናት እንዲቱን ምናምን ይሉ ነበር እኔ ከማስተውሰው ልክ ነው ይላሉ አሁን ሰላም ውድ ቃል በቃል ቤተሰቦች እንዴት ናችሁ ሁሉ ሰላም ነው አማን ነው በያላችሁበት ሰላም ጤና ይብዛላችሁ ተመልሰን መተናል በአዲስ ቪዲዮ ታሜ ነኝ ሚኪኔ ቃል በቃል ፖድካስት ታሜ እንዳለው በአዲስ ቪዲዮ ከች ብለናል ኮንፊውዝ ነገር ወርኩ ኮፍያ ላርክ ሄድፎን ላርክ ያርኩ ከመጀመራችን በፊት ላይክ ያርጋችሁት ቪዲዮን ላይክ ስታርጉት አልጎሪትሙን ይረዳዋል አልጎሪትሙ ሲረዳው እናርጋለን ስናድግ 20000 እንገባለን 20000 ላይ ጊቫዌ ያለን 50,000 ላይ ጊቫዌ ያለን 100,000 ላይ ጊቫዌ ያለን ቲክቶክ ላይ ፎሎ ካላረጋችሁን ጎላችን ወደ 100 ለመግባት ነው እዛም ላይ ፎሎ ያረጋችሁን ሰብስክራይብ ካላረጋችሁም ሰብስክራይብ አርጉ ሰብስክራይብ ባይ ዘ ወይ ነፃ ነው እሺ አያስከፍልም ሱፐር ፋን ሁሉ ይያልን አይደለም ያው ጊዜው ሲደርስ ሱፐር ፋን ትሆናላችሁ ግን ጀስት ሰብስክራይብ ያረጋችሁ ያደግን ነው ስናደግ ታውቃላችሁ ጊቫዌ ይጀምራል ማለት ነው በጣም አሪፍ ሰሞኑን ታሜ ቲክቶክ ጭር ብሎ ነበር እንደውም ባይገርም ትላንትና ከመጀመራችን በፊት ትንሽ ላጫውት ትላንትና ልበጥብጠው ብዬ አንድ ዝምባም እየረገጥኩ ነበር የቲክቶክ ድራማ እኮ ያልቀም እኮ ነው ሙዱ ነው እና ምን አርገው ነው ምናምን ይሉኛል ያው በቃ እኛን ሲሰድቡ እኛ ምን አርጋችሁ ነው ተብለናል ገባ ሙድ መያዝ ነበረብንና ሙድ ያዝን ነበረ ትላንትና ያው ሁለት ቀንም አልፈጀው ሌላ ድራማ መጥቷል ሲያናግረን ታሚ ትክክል አሚን እኔም በድንገተኛ ነው ገብቼ ሳየው በጣም የተወራበት ያለ ቶፒክ ነበርና ይሄ ቶፒክ ስለ ጽጌ ሮያል የምትባል ቲክቶከር ነች እቺ ቲክቶከር አምሹ ብዙ ፎሎወር አላት ግን ያው በቃ ብዙን ሰው ያስቆጣ ቪዲዮ ሰርታለች ይሄ ቪዲዮ ምንድነው ያው ስለ ምንድነው ህፃን እያለን ከዚህ ልጀምር እስቲ ህፃን እያለን አዲስ አበባ እያለን ማለት ነው እነዚህ ሰዎች ይመጡና በር ላይ ለምናሉ ምናምን ድምጽ ያሰማሉ ምናበልና እነዚህ ሰዎች ባይ ዘ ዌይ እኛም እናቃቸው ከኛም ተላላቆችም ከነሱም የሰማነው ነገር ምንድነው ላሊበላ ነው የሚባሉት እኔ በፍጹም ሌላ ስም አላቸው ብዬ ገምቼም በቃለሜም አላቀምና ባይ ዘ ዌይ ወደ በኋላ ስገባ ትክክለኛ ማንነታቸውን እንለዋለን አግኝቻለሁ ማለት ነው በዚህ አጋጣሚና ይሄን ቪዲዮ በመስራቷ ብዙ ሰው ነው ያስቆጣው በተለይ ደግሞ ያው የአማራ ማህበረሰብ የላሊበላ ማህበረሰብ በጣም አስቆጥቷልና ስለሱ ትንሽ እናወራበት ምን አይነት ሪአክሽን ያደረጉበት እነዚህ ተላላቅ አሉ አይደለ እንተናንም ጨምሮ ዮኒ ማንኛም ስለሶርቶበታል ሌሎቹንም ጨምራ ሊያሾም አውርታበታለችና ስለሱ እስቲ አንተ ላስጀምር እስቲ አንተ እንደምታውቀው ኖሮ ማለት ነው እነዚህ ሰዎችን ታውቃቸዋለህ ባይ ዘ ወይ ምን ትላለህ ስለሱ አንድ ነገር ማለት ጀምሮ እኔ ማውቀው ላሊበላ ማለት ወራዳ ሌቦች ነበሩ ይሳደባሉ ካልሰጣቸው በጣም ምግብ ከሰጣቸው ምግብ አይፈልጉም ገንዘብ ነው የሚፈልጉት እና እኛ አንድ ታሪክ ላጫውታቸው ስለ ያው ላሊበላ አይባልም ብለሃል አይባልም ላሊበላ ስም አላቸው ለስሙ ላሊበላ እንበላቸው አሁን ዝም ብዬ ላፊ ድንገት እንደሚያመልጠኝ ከይቅርታ ጋርና እኛ ሰፈር ይመጡ ነበር በጧት ይመጡና ብረበራችን ውስጥ አፋቸው ላሸው ልቀው ይሉ ነበርና ምንድነው የተፈጠረው ላይክ እኔ እንደውም አንዴ ምን አርግ ያለው መሰለ አልዋሸም ታሜ ከላይ ውሃ ልኬባቸው ውሃ በሜሴጅ ከላይ ልከባቸውና ብዙ ደግሞ ተሳዳቢ ናቸው እናት እንዲቱን ምናምን ይሉ ነበር እኔ ከማስተውሰው ልክ ነው ይላሉ እና በብልግናቸው በተነሳ ነው እኔ ያው ትሪትመንት ደና ያገኙ ደግሞ አይፋቱም እንጂ አንድ ቦታ አንድ ቤት ከመጡ በቃ አይፋቱ መተው በቃ ይቀውጡታል ምናምን ከዛ በኋላ ገንዘብ ካልሰጣቸው ያው ሌላ ታሪክ ውስጥ ገባ ሌላም ታሪክ አለኝ ወይ ለበኋላ ሊያዘው ችግር የለውም አውራብ እሺ ሶ አንዴ በግሩፕ ነው የሚመጡትና በግሩፕ መተው
አፋቸውን እያሾለኩ ምናምን እያሉ ሲዘምሩ ሲለምኑ ማለት ነው። አንዴ ያው እንጀራ ምናምን ይቅር ይበለኝ አሜሪካን ያለ ነው አሁን እንደዚህ አይደረግም። ኢማጂን እንጀራ ነው አለ የሚለምን ሰው ምናምን ለእኔ ቢጤ ኖርማሊ እንጀራ አይ ሪሜምበር የሆነች ከቻልክ ደግሞ ገንዘብ ሰጣለህ ማረሳት ቀይ ሳህን ነበረችም ቦል በሷ ነበር በበላውና ያው ይሄ ስተብዬ ይዤ እየወጣው አይ ሪሜምበር የሆነች ሴትዮ እንደዚህ ነው እንደውም መስሎ ሹሩባ ያደረገች መጣችና እንዲያየችውና ምንድነው እስቲ ብላ እንዲገልጣ አየችውና እኔም አልወስደውም ብላ እናት እንዲቱን አለች። ትዝ ይለኛል ህፃን ነበርኩ። ስለዚህ እንዴ ምንድነው ምናምን ብዬ እኔም ቀወጥኩትና ያው እንደዚህ የብልግና ባህሪ ያላቸው ለማለት ትክክል። አዎ እስቲ ግን ብዙ ከሜላችን በፊት እስቲ ወደ ቪዲዮ እንሂድ። ጽጌሮ ያለ የሰራችው ቪዲዮ በቲክታክ ላይ በጣም ቫይራል ወጥቷልና ብዙ ሰው ያስቆጣ ቪዲዮ ስለሆነ እስቲ አይተን እንመለስ። ያ ከሆነ ቤተሰብ ያ ቪዲዮ ድምጽ ነው አክቷ ምናምን በቃ ልክ ነው እሱ ነው ማለት ነው። ግርማ ሞገስ አለ ከትከሻለ ሞን ማና ጎሴ ታጋወረ ተቀመጥ ሞን ማና ጎሴ አንተ አይደለህም ወይ አባታ ምትኩ አሁን ተደስቶ የሚነሳው ምንድን ነው? እኔ አይመቸኝም ነው ያናድዱኝ ነበር እንደዚህ ሲዘፍኑ ስማቸው ከሳገኝቶ ተዛስ ነው ጎሳዬ ፎንቃ ይዞ ነበር ከላሊ በሎች ማለት ዘፍኖበታል። ያው ከአርቲስት ማለት ስለሱ ነው አረፈው እኮ ያቺ ላሊበላ አሁን ዘፈን አውቀዋለሁ። ኮፒራይት እንዳይመታን አቆመዋለሁ። ታይም ላይ ኦኬ ድምጹን ሚውት አደርገዋለሁ። ሊጠብሳት ነው ገንዘብ ሊሰጣት ይመስላል እንደዛ ጆንስ እግዚአብሔር ይስጥልኛል ሄደች ማለት ነው። በቃ እዚህ ጋር ላቆመውና አንድ ነገር ልበል እስቲ ቆይ ወደ ኋላ መለስ እንበልና ማውራት መፈልጋ ሆነ እናንተም ብዙዎቹንም ተመልካቾች ጨምሮ ማለት ነው በላሊበላ የሚያውቋቸው እና እስቲ ወደ ኋላ መለስ ብለን እነዚህ ሰዎች ማን ነው የሚለውን እስቲ እንትን በል። ስማቸው በነገራችን ላይ አባውቤ ወይንም ሀሚና ይባላሉ። አባውቤ ወይም ሀሚና ማህበረሰብ ከየት ይምጡ ከየት አይምጡ አይታወቅም። እኔ የማውቀው ነገር የለም ያነበኩት ላይም ነገርም የለም፣ ግን ስማቸው ነው። ኦኬ አሁን ለአዲስ አበባ ወጣት እነዚህ ስማቸው ማን ነው ብትለው ላሊበላ ነው የሚለው ገብቷል። የማያውቀውን ነገር ሊነገር አይችልም። እና ስማቸው እንደዛ ይባላል እና በፍጹም ከላሊበላ ማህበረሰብ ጋር እዛ አካባቢ ላሉ ሰዎች ማለት ነው ምንም አይነት ግንኙነት የላቸውም። በነገራችን ላይ ልጅ ነው ታውቅ ነበር አላውቅም። ሶ ምን መሰለ ናይክ እንደዚህ በዚህ ሀገር አይን ስናየው racial slurs አለ አይደል? አሁን for example አሁን እኔ ራሱ ባለፈው ቲክታክ ላይ ወላሞ ምናምን ማለት አትችልም ለካ አይደል ነው እኔ አላውቅም። እሱን ነው correctionዎች እየመጡ ነው እና በእኛ ካልቸር ምን መምጣት ጀመረ ኦፌንሲቭ ላይክ እኛ ድሮ ያው ሲባል ተሰማና አንተም ላንጉዌጅ ውስጥ ከተውና ላይክ you know there's certain words but different tribe ስም አላቸው ሁሉ እና ያው አዲስ አበባ ኮንግ ዝም ብለህ ትለዋል። መጥፎ ስም አላቸው ማለትም ያው በዚህ ሀገር derogatory term ይባላልና እሱ ነገር በጣም በቃ ሲመጣ የመጣ ነገር ነውና በጣም ዳሜጂንግ ነው። ባይ ዘ ወይ ለአንድ ቤት ማህበረሰብ በጣም ዳሜጂንግ ነገር ነውና እሱ ላይ መስተካከል አለበት። ባይ ዘ ወይ ማለት ነው የተመቸኝ እኔ አሁን የተመቸኝ በቃ አሁን በእኛ ኮሚኒቲ ውስጥ ምንድነው የመጣው አንዳንዴ ሰምተን ያደግነውን ነገር ያው አባባል ምናምን ገባ በድሮ ጊዜ you know አያቶቻችን ምናምን ዝም ብለው ልቃፍ ነበሩ ላይክ ገባ ዝም ብለው ነው የሚሳደቡት ስድቡም አለ እንዲ ይባል ነበርና ኮሬክሽን መምጣቱ አሪፍ ነው። አሁን ባይ ዘ ዌይ እቺ የሰራችሁ ቪዲዮ እኔ ዝም ብለ ብታሳየኝ እንደ ቪዲዮ ነው ማለት
ግን ብዙ ሰው ኦፌንድ አድርጓል አልክ አይደለ? ኦፌንድ ያረገበት ሪዝን ያው እንግዲህ they are called out of their name አይደለ? ስለዚህ በዛ ሪዝን ብቻ እንደዛ መደረጉ አሪፍ ነገር ነው። እኔ ምንድነው አባውቤና እና ሀሚና ይባላሉ። ኦኬ አባውቤና ሀሚና ከተባሉ ሪጅን ለምን ሪጅን ሪጅን አላቸው? ሪጅን አሁን ለምሳሌ ቆይ እንመጣበታለን መግለጫው ላይ ማለት ነው። እንዲሁም ወደዛ እንሂድና ትንሽ የመጀመሪያውን ነገር አንብበውና ከዛ በኋላ ይሄ ነው መግለጫው ይሄን ይመስላልና ያው ለምን ይላል ብዙም ማንበብ አያስፈልግም። ያው አለላችሁ ፌስቡክ ላይም ታገኙታላችሁ። ቤተሰብ እዚህ ጋር እናደርግላችኋለን እና ምረቢለው በቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር ጽሕፈት ቤት የተሰጠ መግለጫ ይላል። በሬ ሆይ ሳሩን እንጂ ገደሉን መቼ አየህ ይባላል የለ እና በአሁኑ ወቅት በአንዳንድ ማህበራዊ ሚዲያዎች አርቲስቶችና አዝማሪዎች አካባቢ ለጊዜያዊ ጥቅም ለእይታ ለቪውስ ማሳደጊያ ሲባል ዓለምና በታሪኩና በጥበብ ያስደመመውን የታላቁን ጻድቅን ንጉሥ ቅዱስ ላሊበላን ስም ካልዋለበት በማዋል የታሪክን መዛባት ለመፍጠር ሲታትሩ እየታዘብን እንገኛለን ይላል እና ደግሞ ወረድ ብለህ ስታነበው ሙሉውን በቃ ብዙ ነገር ያስረዳላል። አሁን ቅድም የነገርኩን አባውቤና ሀሚና የሚለውን እነሱን የገለጹት ለሰው እንዲያውቁ አድርገዋል ማለት ነውና በመጨረሻ ምንድነው የሚለው እንደዚህ አይነት ቪዲዮ የሰራ ግለሰብ በደንብ አድርጎ ይቅርታ መውጣት አለበት፣ ያለበለዚያ ማስጠንቀቂያ ሰጥቷል፣ ያለበለዚያ ወደ ህግ እንሄዳለን እያሉ ነው። በህግ እንትን ያስቀጣል የሚል ጽሁፍ ጽፈዋልና ኦኬ አሜን it's a good thing you know አለማወቅና ማሳወቅ አሪፍ ነገር ነው። by the way off topic እነዚህ አባውቤን ያልከው አባውቤዎች በጣም መስፈን ይችላሉ። ማርያምን ድምጽ አለ ስቱዲዮ ማስገባት ነው ይርብስማም ድምጻቸው አሁን ያበደ ነው። ማርያምን መስፈን ይችላሉ እና ያው I think ማለት አልፈልግም ግን ከአማራ ጋር የተያያዘ ዘር ነው ይሄ። እኔም እሱም እርግጠኛ አይደለሁም ፈልግ ያጥቻለሁ because ከዛ አካባቢ ካልሆኑ እነሱ አልገለጹትም ማለት ነው። ብቻ ቦታቸው አልታወቀም፣ የታወቀ ነገር የለም። ሶ እንደ ጂፕሲ ናቸው መሰለኝ። እንደዛ ነገር ናቸው። አሮን ነው ስፔሲፊክ የሆነ ቦታ ያላቸው አይመስለኝም። ሊኖራቸውም ይችላል አናውቅም። ግን ይሄ ጽሁፍ ባይ ዘ ዌይ ሙሉን ካነበብከው እዛ ላይ እንደዛ ብሎ አይገልጽም። ጋሽ ጎሳዬን አፖሎጃይዝ አርግ ብለው ጋሽ ጎሳዬንም በዚህ አጋጣሚ እሱም ዘፍኖበታል ባይ ዘ ዌይ ባለማወቅ። እሱም ያው የአዲስ አበባ ልጅ ስለሆነ ገብቷል። ምንም የምታውቀው ነገር የለም እና ያው የሱ ዘፈን ኦልሬዲ አልፏል። ግን ያው ምን ታረጋዋለህ ከዚህ በኋላ ገባ። አዎ ለነገሩ ነት ምንም ልታረጋችም። ግን ባይ ዘ ዌይ ይሄን ቪዲዮ እንኳን መሰራችሁ ነው ማለት ነው። ባትሰራው ኖሮ ብዙውን ጊዜ እኮ አንድ ነገር ከተከሰተ በኋላ ነው የሆነ ነገር የምታገኝበት ትምህርትም ብትል ለሰንም ብትል በቃ ታገኝበታለና አሁን እሷ ይሄን ቪዲዮ ባሰራ የነዚህ ሰዎች ማህበረሰብ ስም በፍጹም ላቅ አልችልም። አብሶሉትሊ ገባ ሰው ብዙዎችም እንደዛ ነው ሊያውቁ አይችሉ። አንድ ነገር ደግሞ መጨመር ጀምረው ታሚ ምን መሰለ ካጠፋችሁ እኛም ሂውመን ነን እና ፊውቸር እናጠፋለን ፈርሾን ሂውመን ስለሆነን ማለት ነው። ስታጠፉ አፖሎጃይዝ ማድረግ ልመዱ። ኢትስ ኦኬ። ይሄ የበታችነት አይሰማም። አንዳንዴ ሰው ኮሬክት ሲያረጋችሁ just learn to say you know ከልባችሁ አፖሎጃይዝ አድርጉ። እዚህም ሀገር ብታዩ ሴሌብሪቲዎች ሲያጠፉ or ቲክቶከር ሆናችሁ ካጠፋችሁ ሰው ውርድ ካለበት it's okay አንድ ሁለት ቪዲዮ ሁለት you know I'm sure ምንድነው ጸሐፊ ያላችሁ ብራም በደንብ ራስ ጻፈው ወይ ሰው አጽፍና መተ ከልብ ይቅርታ ማለት ልመዱ። በጣም it's okay correction ጥሩ ነው። correction ሲመጣ እንደዚህ አይነት ነገር ሲመጣ ያው different tribe ማለት በኤትኒክ ትራይብ ያው ታውቃላችሁ እኛ ሀገር ኤትኒክ ፉክቻ ኖርማል ነው። ኖርማል ስለሆነ እንደዚህ ሰው ሲናደድ እንደዚህ አንተ እንደዚህ ማለትም አልፈልግም ስትባባል እነዚህ አይነት ወርዶች ወይንም እንደዚህ አይነት አባባሎች ከሌላ ነገር ጋር ታይድ እየተደረጉ ሲመጡ እንደዚህ ኮሬክት እየተደረገ ሲመጣ በህግ እየተቀጣ ስትመጣ ምናምን ምን ይፈጠራል? መከባበር ይጀምራል። እና this is how by the way ethnic ዋርን ማለት ነው ለምታጠፋው እንደዚህ ኮሬክሽን ስትፈጥር ነው። ገባህ አይደል? እኛ ራሱ አናውቅም ነበር። እኔ ማቀው በቃ መተው ሲበጠብጡ በሲክሴ መተው ሲጮሁ ነበር እኔ ማቀው እና በዛ ነው የሚታወቁት። ስቲግማቸው by the way that doesn't take away ይሄ ያ ስቲግማ ስላላቸው ያው አስቸጋሪ ናቸው እሱን እላለሁ። ግን በስማቸው ላሊበላ ካልሆነ ከዚህ በኋላ እኛም አባውቤ እንላችኋለን ማለት ነው። አዎ እኮ እሱን ምልኮ ልክ ነው ያልከው አንተ። ማለትም እንደገና በቃ የምናውቀው ነገር የለም ገብቷል። በቃ ሲመጣ የመጣ ነገር ነው እና በዛ ነው እኛ የሄድንበት። ብዙ ሰውም እንደዛ ነው የሄደበት። ስፔሻሊ ደግሞ አዲስ አበባ ካደክ ምንም ልታውቅ አትችልም አንድ ሰው ካልነገረ ማለት ነው። እና በዚህ አጋጣሚ እሷም
ምንድነው ያለችው? አይ ቲንክ ይቅርታን ለመጠየቅ ትንሽ ዳርዳር እያለች ነው። እና ብዙ ሰው ደግሞ ለምሮ ዳርዳር ማለትም ብዙ ሰው ፔጅዋን ሪፖርት እያደረገ ነው ምናምን ወቀሳውም አለ። አንዳንድ ሰው ጥቂት ሰው ብቻ ይደግፋታል። እሷ አርቲስት ነች በቃ እንደዚህ ራሷን ኤክስፕረስ ለማድረግ ነው የሚባልም ነገር አለ። ግን ሙሉ ለሙሉ ካየኸው ግን በጣም ብዙ ሰው ተቃውሟታል። ቪዲዮ እንድታወርድም ጠይቀዋል። ደጋግመውም ሪፖርትም አድርጓታል ቲክታክ ላይ። ቆይ አሁን ካንቴክስቱ አልገባኝም። የቪዲዮ አፋውጥታ ላሊበላ ብላለች አላለችም። ግን ልብሷን ካየኸው አለባበሷ የላሊበላን ካልቸር የያዘ ልብስ ነው የለበሰችው። የጸጉሯን መሰራር እንደዛውና እነዚህ ሰዎች አሁን ጽሁፉ እንዳየው ማለት ነው የኛን ማህበረሰብ አይወክልም ብለዋል። እና በታሪክም ካየኸው ግን እኮ ሶሪ ታሜት ከዩዋፍ ግን አባውቤ የሚባሉት አሁን እንደዛ ነው የሚለብሱት። እንደዛ ሊለብሱም ይችላሉ ላይለብሱም ይችላሉ። ያ ግን ላይክ አፋውጥታ ላሊበላ ካላለች ዘፈኑን ተጠቅማለች እኮ። ግን የነሱን ካራክተር አይደለ እንትን ያለችው የተገበረችው ቪዲዮ ላይ እንደ ላሊበላ ሆነ የሰራችው። ሶ ያ ላሊበላ ሆነ ስትሰራ ያ ላሊበላ አይባልም። በቃ በዛ መልኩ እነሱ የላሊበላ ህዝብ በዛ አይደለም ሪፕሬዘንት የሚደረገው። ችግሩ እዛ ላይ ነው። እኔ አይ ቲንክ ካንቴክስቱን አንደርስታንድ አላረኩትም ነበር። አይ ቲንክ ምንም ካላለች እኔ ከሷ ጋር ስማማለሁ። ይቅርታ ማለት የለባትም ባይ ዘ ዌይ። ለምን እንደሆነ ልንገርህ። ቢካዝ እንደምናውቀው ሹሩባ ነው የሚሰሩት፣ ቅቤ ተቀብተው ነው የሚመጡት። እነዚህ መተው የሚዘፍኑብህ ማለት ነው። ልብሳቸውም ያው የአገር ልብስ ነው። አም ሶሪ ቱ ሴይ ቅቤ ይሸቱ ነበር አይደለ? ተሳስቻለሁ። እንግዲህ ኖርማል ነው እሱ። ኖ ያየነው ነገር ነው ገባ ላይክ እና የሆነ ትንሽዬ ኩታራ እዚህ ጋር ቁንጮ ያለው ህጻን ልጅ ያለ አይናሬ በዛበት አዝሎ ነው ሚዝ እንትን የሚሉት። እሱን ኢሚቴት ካረገች ይሄ ላይፍ ኢሚቴሽን እያረገች ነው። ዳስ አርት። ግን አፋውጥታ የካፕሽኗ ላሊበላ ምናምን ካለች እስማማለሁ፣ ይቅርታ ማለት አለባት። ግን ይሄንን ሂስትሪን ዲፒክት ካረገች ፓርት ኦፍ ሂስትሪ ነው። ሂስትሪ መወራት አለበት። አሁን እዚህ ሀገር ምንም ሆነ ምንም ሲቪል ዋር አለ፣ ስሌቨሪ አለ። ማትፈቀው ነገር ነው፣ የነበረ ነገር ነው። ጎረቤታችን ራሱ ስትሄድ ሩዋንዳ ውስጥ እንደኛ ሁቱ ቱትሲ ብለው ተፋጅተዋል። እና አንድ ሰው አሁን ዛሬ ሁቱ ቱትሲ ብሎ ከሰራ አይደል ማለት አትችልም። ገባ አይደል? በዛ አስፔክት እስማማለሁ። በዛ ካንቴክስት ካየኸው ግን እቺ አሁን ላይክ የጎሳዬ ዘፈን መጠቀሟን እንታኝ ትዳድ በኮድ ከሆነ የምታወራው ከሆነ ኦኬ ያ አፖሎጃይዝ አድርጊ። ግን እስካል እንትን ካላለችው ድረስ አይ ቲንክ ቪዥዋሊ ኤስቴቲክሊ ስታየው አይ ዶንት ቲንክ እንትን ግን ይኸውልህ ምን መሰለህ አሚን እነሱን ሆና እንደዚህ አይነት ቪዲዮ ከሰራ እሷም ራሱ አላወቀችውም እኮ ገብቷል አይደል? ቪዲዮውን ስትሰራው ስትጀምር ራሱ እሷ በላሊበላ ነው የሄደችበት። አሁን ለምሳሌ እንደዚህ አይነት ታዋቂ ቲክታክ ሰው ከሆንክ የሆነ እንደዚህ ካልቸራል ቪዲዮ ልሰራ ሲሆን ማታውቀው ካልቸር አለ አይደል? አሁን ለምሳሌ የኛ ካልቸር ብዙ አይነት እንትን አለ፣ ብዙ ካልቸር አለ አይደል? የነዛን ማህበረሰብ ካልቸር ልስራ ካልክ ሄደ የሆነ ነገር ማወቅ መቻል አለብህ። እኔ እንደዛ ነው ካላወቀው በጣም ብዙ ሰው ነው የምታስቆጣው፣ ብዙ ሰው ነው ግራ የምታጋባውና አፈር ላይ ከኔ እንደዛ ብታረግ አሪፍ ነበር ብዬ አስባለሁ። ግን እሷ ዝም ብላ ተነስታ እንደዛ ስታረግ ይሄንን ማህበረሰብ በደም የሚያውቀው የላሊበላ ሰዎች ማለት ነው የኛ ካልቸር አይደለም ይሄማ እኛ ካልቸር አይደለም አሉ። እውነታቸውን ነው ካሉና አይደለም ነው አይደል? ማንንም አይከለክላቸውም ነውም የነሱ ካልቸር አይደለም። ስለዚህ ለዛ ነው እንደዚህ አይነት ቁጣ የደረሰባት። እኔ ከነሱ ጋር እስማማለሁ ባይ ዘ ዌይ ማለትም ማታውቀው ኮል ነው ብድግ ብዬ ሄጄ ወደ ደቡብ ወይንም አሮን ነው ወደ ምስራቅ ሄጄ የነሱን በዓል ምንም ሳይገባኝ ሳላቀው ሳልረዳው ዝም ብዬ ቪዲዮ አልሰራም ማለት ከነሱ ጋር ፎቶ ልነሳ እችላለሁ፣ ችግር የለውም በፎቶ ዋይዝ። ግን የነሱን ማንነት ይዤ ለራሴ ጥቅም ስል ለቪዲዮ ለመስራት ስል እንደዚህ አይነት ቪዲዮ አልሰራም። በፍጹም አላረጋው ነገር ነውና ካልቸር አፕሮፕሪዬሽን ማለት እሱ ነው ማለት እና አንዳንዴ አርቲስቶችም ትንሽ ገባ ላይክ ለይታ ምናምን ሲባል የሚያደርጉት ነገር ስለሆነ ትንሽ መቆጠብ አለባቸው። አይ ቲንክ እኔ ማየው የኔ ቪዥን እስማማለሁ ካንተ ጋር በደንብ። ግን ያየውበት ካንቴክስቱን የቪዲዮን ካንቴክስት ሳይሆን እንዴት እንዳየው ታውቃለህ? እኛውን ስናድግ የምናየው ያንን አይተነዋል አይደለ? እኔ እሱን ኤሙሌት አድርጋ ነው የሰራችሁ ነው የምለው። ገባ አይደለ? ኔሙ ብቻ ነው ዲፍረንሱ እንጂ ያ ካልቸር አለ፣ ካልቸሩ አለ። እነዚህ ሰዎች እኮ አሉ እኮ በቃ እሱን እኮ ነው የምልህ። እና አባውቤ ይባላሉ፣ ሀሚናም ይባላሉ። እሱን እኮ ነው የምልህ። ሀሚናዎች ብላ ብትለጥፍ ነበረ ዩ ቲንክ አፌክት ያደርጋል ነበር። እሱን ነው የምልህ እኮ አየህ አይደለ? የዛን ካልቸር በደንብ አሁን ለምሳሌ ልክ ነህ እኮ አንተ ያልከው ሀሚና ወይም አባውቤ ብላ ብትለጥፍ ነው ምንም ችግር አይደርስባትም ነበር። ግን እሷ ዳይሬክትሊ አሶሲየት ያደረገችው
ከላሊበላ ማህበረሰብ ጋር ነው። ይሄ ነው በቃ ችግር የፈጠረባት ዋናኛ ችግር ፈጣሪው ይሄ ነው። እና አሁን እነሱ ባይጽፉትና ባያስረዱት ኖሮ እንደዚህ ነገርኩ ቅድም እንዳልኩ ይሄንን ማህበረሰብ ልናውቀው አልችልም። ሀሚና ይባላል እንዴ ነው የምለው ራሱ ከየት የመጣ ነው ትላለህ። ስለዚህ ሲናሪዮ እንጫወታው ሶ ኤግዛክት ሴም ቪዲዮ ሰራች ልበል እና ኮመንቷ ላይ ሀሚና ብላ ስቲል የጎሳይን ዘፈን ብትጠቀም ዩ ቲንክ ሰዎች ይወቅሷታል? አይ ቲንክ እንደዛ ብለጥፍ የሚወቅሷት አይመስለኝም እያስባለሁ። ቢካዝ ቪዲዮውን በቃ የሚገባውን ርዕስ ነው የሰጠችው እስከነስሙ ማለት ነው። ገባ ሰው እኔ እንደዛ ነው ማየው። ይኸውልህ there is and I wish ሁሌ ቲክታክ ላይ ብትወምለው ለዚህ ነው ታሚ ለምን እንደሆነ ልንገርህ። አላማዋ መጥፎ አላማ አይደለም ግን አንዳንዴ ደግሞ ሳታቅ የምትሰራው ቪዲዮ ብዙ ሰው ሊያስቆጣ ይችላል። ገባኝ። ግን ይኸውልህ ምን መሰለ ብዙ ሰው ዘር ሲሳደብ ብዙ አሉ። ዘር ሲሳደቡ የሚሳደቡ ነፍ አሉ። ዘር አንድ ዘር ሆነው የራሳቸውን ዘር እያሞገሱ ሌላን ብሔር የሚሰድቡ ነፍ አሉ። እነሱ አንድ ቀን ተወቅሶ ያቁም፣ አንድ ቀን አፖሎጃይዝ አድርጎ ያቁም፣ አንድ ቀን እንትን ብሎ ያቁም። እነሱን እንደውም ኪንግ እንትና ኩዊን እንትና ምናምን ይባባላሉ ቲክታክ ላይ። እቺ ካልቸርን ሚስ አፕሮፕሪየት አርጋ ካልቸር አፕሮፕሪዬሽን አርጋ ነው የሰራችሁ። ገባ አይደለ? ሚስለት ተደርጓልና ምን መሰለ የሚፈልጉት የሆነ ቦታ ማኑ ሊያስነኩ ይሞክራሉ። ቲክታክ በጣም ዴንጀረስ ነገር ምን መሰለ ለራስህ ካልቆምክ ቲክታክ ክሬተር ኮንክ ለራስህ ካልቆምክ ምን ያረጋዋል? እንደዚህ ብለሃል እንዴ ቶሎ ብላ አፖሎጃይዝ አድርጎ ራንፋሎ እናረጋለን ይላሉ። ኤግዛምፕል ልስጥ። ባለፈው ቸርች ሲያቃጥሉ አዶናይ አሁን ሂዝ ቢግ ራይት አዶናይን ምን አሉት? ለምን ለሱ አላወራም ለሱ አላወራም ሲሉት ላይቭ ላይ ይሄን ነገር ነው እንዴ ኦኬ ስመጣ አወራበታለሁ ቢዚ ነበርኩ ብሎ ቪዲዮ ሰራ። ልክ ቪዲዮ ሲሰራ ምን እንዳሉት ታውቃለህ? ትግራይ ውስጥ ደግሞ ሙስሊሞች እየተገደሉ ነበር ለሱ ለምን አላወራህም? አንፋሎ አድርገው ካንሰል አድርጉት። አፖሎጃይዝ ካላረገ ሶ አበሾች ምንድነው የሚፈልጉት? በቃ የሆነ ነገር ካረክ ሌላ ለምን ይሄን ለምን አላረክም ብለው ሰበብ ነው የሚፈጥሩብና በማግኒፋይንግ ግላስ ነው የሚያው። there is people ቲክታክ ላይ ውጭ ብለ ላይቭ እንኳን እያወራ እንዳለ ላይቭን ሪኮርድ የሚያደርግ ሰው እንዳለ ታውቃለህ? አንድ ቀንስ ይሄንን እጠቀምበታለሁ ብሎ ማለት ነው። በዛ አይን ነው የማየው ነው I mean ልክ ነው። ሪኮርድ የሚያደርጉ ብዙዎች አሉ ለራሳቸው ጥቅም ሲፈልጉ ማለት ነው። ማለትም ኮንቴክስቱን ስለ it's just ሰው I don't think ይሄ ቢግ ዲል አልነበረም። ቢግ ዲል አረጉት እንጂ ቢግ ዲል አልነበረም ለማለት ግን ይኸውልህ አሁን አንድ ነገር ልበል። እሷ የሚሳደቡት ያልከው ቲክታክ ላይ አይደለ? ቲክታክ ላይ የሚሳደቡ ሰዎች አሉ አልካር ዘር እነዚህ ሰዎች ይሄኔ ብዙ ቁና ሊሯቸው አይችልም። አሮን ነው እስቲ እኔ ብዙም ስለማልገባ ሲሰሩ ነው ማለቴ ላይክ ብዙ ፎሎወር አላቸው ይታወቃሉ ወይስ ተደብቀው ነው በሌላ ፎቶ የሚሳደቡት? አንዳንዶቹ በራሳቸው አንዳንዶቹ ተደብቀው 400 500 600 ሺህ እስከ ሚሊዮን አሉ። ኦኬ እሱ አንደኛ ነው። እሺ ዳስ ፋይን እሱ ችግር የለውም። ብዙውን ጊዜ ግን ደግሞ አገር ቤት ሆነ እንደዚህ የምታረክ ከሆነ ሁሌ ወቀሳ ይደርስብሃል። አብሶሉትሊ ዳስ another thing እና እሷ አፈር ላይክ I'm sure ቤተሰብ አላት እናት አባትም አላት እንደዛም ሊነግሯቸው ይችላሉና አገር ቤት ቲክታክ ሌላ ቦታ ሆነ ዩኤስ ወይም ዩሮፕ ሆነ የምትጠቀመውና አገር ቤት የምትጠቀመው የተለያየ ነገር ነው። ገባ? እዚህ ሀገር ሆነ ልትሳደብ ይችላል ግን ነፃ ላደርግ አይችልም። አሁን ለምሳሌ አንድ እኔ ከሌዘር ነኝ ብለህ የሌላን ብትናገር ብዙ ወቀሳ ይደርስባል። እዚህ ራሱ በህግም ያስቀጣል፣ ሪፖርት ይደረጋል። ግን እሷ ያው አገር ቤት ስለሆነች ከሷ ጋር ብዙ አይነት ሰው ስላለ የሚነግሯት ይሄ ትክክል አይደለም የሰራሽው ስለሚሏት እና ደግሞ ያው አልፎም ተርፎ ደግሞ ያው ህግም ደረሰ አይደለ? ሶ ለዛ ነው እኔ እንደዛ ነው ይመስለኝ። ገባ? ሶ ለዛ ነው ብዙ ያስቆጣቸው በዚህ አጋጣሚና ልዩነት አለው ለማለት ፈልጌ ነው በዚህ አጋጣሚ። ሰው ነው እሷ አይደለች። ፎቶዋን አረግላችኋለሁ እዚህ ጋር። እኔ ባይ ዘ ወይ አይቻት አላቅም። እኔ አምናር እንቱን ከሀበሻ እዛ ኢትዮጵያ እንትን የሚሉና she's a creator ያገር አልቃሻ ነው ያለው። እኔ እሷ ያለቀሰች ኮሜዲ ትሰራለች እችትና by the way okay she makes comedy skit ትሰራለች ምናምንና በቃ እና ይሄ ቪዲዮ ተከሰተ ሰራችው ያው ወቀሳ ደረሰባት እና ደግሞ ያው የህግ ባለሙያዎች እንዳየው ቀደም የላሊበላ ሰዎች ይሄ ቪዲዮ ዲሊት ካልተደረገ ይቅርታ ካላለች ወደ ህግ እንላለን ብለዋል። እንግዲህ ይሄ ነው ታሪኩ፣ ሌላ ታሪክ የለው። so ያው እንዳልከው አሜሪካ አይደለም ፍሪደም ኦፍ ስፒች የለህም። አሜሪካን ብትሆን እኮ ሊሚት አለው አይደል? የሆነ
ካንሰል ትደረጋል። ካንሰል ያደርገዋል። ኮምፕሊትሊ ካንሰል ያደርገዋል። ገብቷል። ሶ ዩቲዩብ ላይ ተጠቃሚ ከሆንክም ያው ባንድ ልትደረግ ትችላለህ። ያ እሱ ይገባኛል። አይ ቲንክ ምንድነው አት ኤንድ ኦፍ ዘ ዴይ እንዳልኩ በሁለት አስፔክት ስናየው ለኔ ማለት ነው ያው ሚስ ሪፕሬዘንት አርጋ ካፕሽኗ ላይ ወይንም ላሊበላ ብላ ያ ሚስ ኔም አረ ዴር ኔም ጠርታ ካረገችው ይገባኛል። ግን እኔ ቪዲዮን ደግሞ በዚህ በሌላ ካንቴክስት ደግሞ ይህን ቪዲዮ ስናየው አይ ቲንክ አይተን ያደግነው ነገር ነው። ዌር ልጅ ተሸክመው ሲለምኑ ሲዘፍኑ ምናምን አለ። እቺ ከተጠየቀች ጎሳዬ መጠየቅ አለበት ብዬ ነው ማስበው። ቴዲ አፍሮ እንደዚህ አይነት ነገር ካልቸራል ዘፋኝ ስለሆነ ቴዲ እንደዚህ አይነት ዘፈን አቅም ስለላለ ሸራ ቴዲ አፍሮ እኛ ቴዲ አፍሮ ይመቸናል። ባይ ዘ ዌይ ጎት I'm just saying I don't know እኔ የጎሳዬም ጥሩ አርቲስት ነው። ግን በዚህ አጋጣሚ ብዙ ሰውም እንደዛ እያለ ነበር። እሷ ከጠየቀች ጎሳዬ መጠየቅ አለበት እያለ የሚባል ወሬ አለ ቲክታክ ላይ እና አሴ እኔ ለእሷ ምንም አይላትም ይቅርታ ማለት ምክንያቱም ሺዝ ቲክታክ ክሬተር ነች፣ ቪዲዮ ትሰራለች። ገብቷል። ይሄ ሁሉ ጣጣ ከመምጣቱ በፊት ላይክ ቪዲዮዋ ወይንም አካውንቷን ሌላ ታሪክ ውስጥ ከመክተታቸው በፊት በቃ ወጣ ብላ አይ ቲንክ ይቅርታ መጠየቁ ተገቢ ነው ብዬ አስባለሁ። እና እሱን ለማለት ነው። አይ ቲንክ እንዳልከው አፖሎጃይዝ ማድረግ ምንም የእኛ ሰው ነገርኳችሁ የልብን ተናግራ አፖሎጃይዝ ካረግ ተመልሶ ይወደዋል። እንዳልኩት እናት ተሳዳቢ፣ አባት ተሳዳቢ፣ ዘር ተሳዳቢ ማንም ኦን ካሜራ ተለጥፈው የእንትን ዘር እንዲህ ነው የእንትን ዘር እንዲህ ነው እያሉ እየተሰዳደቡ ማለት ነው። ያው ታውቃለህ ብዙ ሰው በዘር ነው የሚደበቀውና እንደዛ እያረጉ ሌላ ሰው አታክ እያረጉ ያው ስቲል የሚጨበጨብላቸው ናቸው፣ ጀግና ምናምን የሚባባሉበት ናቸውና ብዙ ሰው ቲክታክ ላይ ብዙ ሰው ስታይ መርጦ አልቃሽ ነው፣ እየመረጡ ነው የሚያለቅሱት። አንዳንዴ ባይ ዘ ዌይ አንድ ነገር ቲክታክ ላይ የተገነዘብኩትን ነገር ኦር ባበሻ የተገነዘብኩትን ነገር ልንገርህ። ሰውን ሳታውቀው የምትጠላው ከሆነ ድንቁርናችሁን እያሳያችሁ ነው። እኔ አሁን ዝም ብዬ ሰውን አይቼ አይ ሄት ዲስ ፐርሰን ማለት አልችልም። አብሬው አልበላው፣ አብሬው አልጠጣው፣ አብረን አላወራን፣ ምን ብለን አናቅ እና ብዙ ሰው እንደዚህ ነው። ሰው ብዙ ቲክታክ ላይ ያየሁት በሀድል ሆነው የሆነ ሰው ከጠላ ታሜ ጥላት ካልኩ የስ ብለህ ትከተልና ትጠላለና ይሄ እንደዚህ በቃ የደደቦች ስብስብ ነው። በራስ አስተሳሰብ ቆይ ብለህ ማሰብ መቻል ካልቻልክ እንደዛ ነውና እቺ ልጅ ያጋጠማት አይ ቲንክ እንደዚያ ብዬ ነው የማስበው። ብዙውን ጊዜ ቲክታክ ላይ የሚመጡ ክሬተሮች በቃ ስራቸው ነው። ለኔ እንደዛ ነው የማስበው። ስራቸውን ይሰሩበታል፣ ገንዘብ ያገኛሉ አይደል? ስለዚህ ሁለት ነገር ለበላ አንደኛ በቃ እንደዚህ አይነት ካልቸራል ገብቷል አይደል? ካልቸራል የሆነ ነገር ሲሰራ ትንሽ በቃ ባክግራውንድ ማወቅ አለባቸው። የሆነ ነገር በቃ ወቁ። ዝም ብለህ ተነስተ ብድግ ብለህ መስራት የለብም። ይሄ እኮ ድሮ እነዚህኛ ሰፈር ይመጡ ነበር ችግር የለውም ለስራ ነው፣ አይሰራም እንደዛ። አሁን እንደዛ አይነት ቀርቷል። ብዙ አይነት ነገር አለ ቲክታክ ላይ አለ። ገብቷል። ሴንሲቲቪቲ ከፍ ራይት ብዙ ሰው ማፌክት ስለምታረግ ትንሽ የሆነች ነገሯን በቃ ማወቅ አለብህ ብዬ አስባለሁ። ከዛ በተረፈ በጣም ከባድ ነው የሚሆነው። ዝም ብለህ ተነስተ እንደፈለክ ሆናለሁ ቲክታክ የኔ ነው ምናምን ምትል ከሆነ ያው ችግር ነው። አገር ቤት ደግሞ ታውቀዋለህ እንደዚህ አይነት ነገር ማንም ሊፈታ አይችልም። ሶ እሱን ካላሰብክ በጣም ከባድ ነገር ነው። ሁለተኛ ደግሞ ማለት የምፈልገው ምንድነው አንተ እንዳልከው የሆነ ሚስቴክ ከሰራ like I said like own up to it ሚስቴክ አፕን ያደርጋል። የሆነ ታይም ላይ ልትሳሳት ትችላለህ። ወይንም አንተ ሳይሆን ሌላ ሰው ሜቢ አይዲያውን ሰጥተው ሌላ ታሪክ ውስጥ ሊከቱ ይችላሉና በዛ ምክንያት ከሰራው ያን ቪዲዮ ኢትስ ኦኬ ወጣ ብለህ ብትሰራ አንተ ምንም አይለም ምንም ችግር የለውም። ወጣ በቃ ይቅርታ አለቀ እኮ እዛው ዲፊስ ታደርገዋለህ። በጣም ፐርፌክት ነገር ነው ያልከው። ባይ ዘ ዌይ እዚህ ጋር አሁን ካልገባችሁ አንድ አሪፍ ነገር አስተማርናችሁ። እኔና ታሚ በሁለት አይዲያ አልተስማማንም፣ ግን ይኸው አወራንበት። አግሪ ዲስአግሪ ላይ ጨርሰናል። አያችሁ ሳትስማሙ ስትቀሩ ካመንት ላይ እናንተ አትበል። ገባ አይደል? ድድብና ነው የምታሳየው። አግሪ አደረገ ያው ጨርሰናል። አየህ ያ ሼካርክ አንተ ደግፋታል፣ እኔ ደግሞ በቃ ገባ ደገፍኳት አልደገፋትም፣ ግን በፍትህ ነው። ፍትህ በወሬ ነው የሚያልፈው እንጂ አበሻ ድንጋይ ነው የሚያረሰው። እና ሶራም ሴይንግ ለምን እንትን አላልክም ከካለው ይሄንን ተማሩ። ይኸውልህ ሁለት እኔና ታሚ ሁሌ አንስማማም። አንዳንዴ እሱም የተለየ ሐሳብ አለው፣ እኔም የተለየ ሐሳብ አለ። አመጣ ነው ፕሬዘንት አረግ ነው ኦኬ እንዲህ ነው፣ በዚህ ተስማምተና በዚህ አልተስማማንም ብለን ማየት መቻል አለ። ባይ ዘ ዌይ እኛ ያበሻ ችግር ትልቁ ነው ታውቃለህ። በቃ ያንደን የራሱን ሐሳብ ሰው ላይ መጫን እንወዳለን። በጣም በጣም ላይክ ባይ ዘ ዌይ ነጮችን ማነቃቸው ይሄ ነው።
ቁጭ ብለው ላይክ ይወያያሉ። ተስማማለህ አይስማማም good for you ይላል አለቀ። ካናደርከው እንደዛ ይላል ችግር የለውም ግን ምንም አንደባደብም ገብቷል። በቃ የራሳችን መንገድ እንሄዳለን ፈታ እንላለን አለቀ። ግን አበሻ ጋር ሲባል ግን የሆነ አይዲያ ከመጣ በቃ ያ ሰውዬ የኔ አይዲያ ትክክል ነው ብሎ ሙጭጭ ብሎ አንተን ለማሳመን ይሞክራል። እና ይሄ አስተሳሰብ በጣም ከባድ ነው ብሮ። በቃ የኋላ ቀር አስተሳሰብ ነው እና ይደብራል። አይ to wrap it up I think አዲስ ወርዳ አስተማረን ታሜ አዲስ አባውቤና ሀሚና ይባላል። በሉ አሁን ደግሞ አገር ቤት ያላችሁ ሲመጡ ወደዛ አሮን ነው አሁን አይምጡ አላውቅም። እኛም በቆየን ጊዜ አላየንም ብዙም ሰው እንደዛ እንዳትሉ ላሊበራ እንዳትሉ ሌላ ችግር ውስጥ እናገቡ ሲያከታው ኮፍድዶ ነው ፌዴራሊዝም ይጎ ስማችሁን ነገር ናቸዋል። እዚህ ማህበረሰብ ስም አባውቤና ሀሚና ይባላል። በዚህ አጋጣሚ ሰው yes እና ልጅቷን ያው እንዳልነው ካልሽ አፖሎጃይዝ አድርጊ ወይ whatever ልናወራበት ብለን ነው። አስተያየት ካላችሁ by the way ስለዚህ አስተያየታችሁን ካመንት ላይ ጻፉ። ሌላ አይዲያም ካላችሁ ለታፒክ ካመንት ላይ አርጉት። እስካሁን አይታችሁ ላይክ ካላረጋችሁት ቪዲዮን ላይክ አርጉት። ላይክ ስታረጉት አልጎሪትሙን ይረዳዋል። አልጎሪትሙ ሲረዳው እናድጋለን። ስናድግ 20000 እንገባለን። 19000 ልንገባ ነው። 20000 ላይ ጊቫዌይ እንሰጣችኋለን። 50000 ላይ ጊቫዌይ እንሰጣችኋለን። ቲክታክ ላይም ከች በሉ ፎሎ አርጉን። ቃል በቃል ፖድካስት እንባላለን። ፎሎ አርጉንና 200,000 ያስገቡን 100 ምናምን ሺህ ላይ ያለ ነው። እዛም ላይ ጊቫዌይ እንሰጣችኋለን ማለት ነው። ያ በጣም አሪፍ great conversation by the way በጣም ያበደ ነው። በጣም ምርጥ ዲስከሽን ያደረግነው። ያ ቤተሰብ ሚኪ እንዳለው እሱ ብዙም ተናግሮታል። በቃ በሌላ ቪዲዮ እንገናኛለን። ጠብቁን። አዳዲስ ሆናችሁ በድጋሚ ሰብስክራይብ ያደረጋችሁ ሚኪና ታሜ እንባላለን። ቃል በቃል ፖድካስት ተመልሰን እስክንገናኝ በያላችሁበት መልካም ጊዜ መልካም ውሎ ይሁንላችሁ። ፒስ ቤተሰብ መቻችሁ